ሰላም ጤና ይስጥልን ውድ የሼባ ቲዩብ ተከታታዮች እንደምን አላችሁ? እንደተለመደው በዚህ ዩቲዩብ ቻናል ላይ ፖፖ ላይቭ ጋር ትንሽ ተያይዞ የሚነሱ ጥያቄዎችን እና ስለ ፕላትፎርሙ ያሉትን መረጃዎች የምንለዋወጥበት ነው። ዛሬ ግን የምንነጋገረው ባለፈው ሰሞን ተነስተው የነበረው ውዥንብር ላይ አንቺስ ሀሳብ የለሽም ወይ? ለምንድነው ዝም ያልሽው? ተስማምተሽበታል ወይ? እየተጠቀምሽ አይደለም ወይ የሚሉ አንዳንድ ጥያቄዎች ላይቭ ላይም ባለውበት ሰዓት በተጨማሪ ለምንድነው ሆልድ ያረግሽው ዩቲዩብ ላይ ትምህርቶች እየለቀቅሽ አይደለም የሚል ጥያቄ ስለተነሱ ሁለቱን ለማጥራት ነው። አንደኛው ዋነኛው ምክንያቴ ስለ ፕላትፎርሙ እዚህ ጋር የምሰራው ቪዲዮ ዘለቄታ ኖሮት ረጅም ዓመት ሰዎች አይተውት ብቻ ፕላትፎርሙን ጠንቅቀው እንዲያውቁት የሚያደርግ በተጨማሪም ደግሞ ጥርት ያለ እያንዳንዱን ጊዜ በቆየን ቁጥር አዳዲስ ኢንፎርሜሽኖች ስለሚመጡ እነዛን ኢንፎርሜሽኖች ጠቅልል አድርጎ በደንብ ዝርዝር ያለ ትምህርት ለመስጠት ፕራይቬት ከማድረግ ከማንሳት ቪዲዮዎችን ጥርት አድርጎ ለማስቀመጥ ካለ ፍላጎት ነው እንጂ ላለማስተማር አይደለም። ለተቀየማችሁኝ ሰዎች ወይም ደግሞ ልክ አይደለም ላላችሁኝ ሰዎች ይቅርታ ጠይቃለሁ። ሁለተኛው ደግሞ በዚህ አሁን በምንነጋገርበት ሀሳብ ላይ ቪዲዮ መስራት ያልፈለኩበት ምክንያት ምንድነው? ሁል ጊዜ የሆነ የተዛባ መረጃ ሲመጣ ከመጣው መረጃ ይልቅ ለዛ የሚሰጠው ምላሽ መረጃውን ቫይራል ያደርገዋል። እንዲህ አይደለም ብለን ስንል ለምንድነው አይደለም የሚለው ነገር የተነሳው ምን ተብሎ ነበር ይባልና ወደዛኛው ሀሳብ ይሄዳል። ያ ነገር ደግሞ ችግሩን እንዲያጎላውና ብዙ ሰዎችን አሁን እንዳየነው እንዲሆን ያደርጋል። ስለዚህ ፖፖ ላይቭ እና 666 ከሚለው አንጻር የተነሳውን ሀሳብ በሙያዊ አስተያየታቸውን የሰጡ ብዙ ሰዎች አሉ። ቪዲዮ ቲክቶክም ላይ ዩቲዩብ ላይ የተሰሩ ስላሉ እኔ ደግሞ አሁን እነዚህ ሀሳቦች ከተነሱ ዘንዳ እስቲ ሎጂካል ነውና ደግሞ እንደ ህዝብ ካለንበት ሁኔታ አንጻር እስቲ ምንድነው ከኛ የሚጠበቀው? መቀበል አለመቀበል የሚለው ነገር ምን ድረስ ነው እኛን የሚጎዳን የሚጠቅመን የሚለውን እንድንነጋገር ሎጂካል ሀሳቦችን ብቻ አነሳለሁ። የኔ ሀሳብ ነው። ኮመንት ላይ ደግሞ የእናንተን ሀሳብ አስቀምጡልኝ። እየተጠቀማችሁ ያላችሁ ስፔሻሊ ትክክለኛ ያላችሁን ሀሳብ እንድታስቀምጡልኝ ፈልጋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የመጀመሪያው ሀሳብ ፕላትፎርሙን ስቀላቀል ሁሉንም ነገር ቼክ አድርጌያለሁ አይቻለሁ ምናምንና በዛ ውስጥ ፋን ክለብ ላይ ይሄንን ጊፍት አይቼ ኢሚዲየትሊ ሄልፕ ሴንተር ላይ እኔም ጠይቄ ነበር። ይሄ ምን ማለት ነው? ለምንድን ነው የገባው? እንደዚህ አይነት ከሃይማኖት ጋር ያለው ግንኙነት ምንድን ነው የሚልና የመለሱልኝ መልስ እዚህ ስክሪንሾት ላይ እንደምትመለከቱት ይሄን ይመስላል። ከሃይማኖትና ከእንትን ጋር እንደማይገናኝና ከስተማይዝ የተደረገ ነገር እንደሆነ ወዲያው የጠየቁት ጥያቄ ምንድነው ከስተም ማድረግ ይቻላል ወይ ጊፍቶችን የሚለው ለሱ ይሄንን ምላሽ ሊሰጥ። ስለዚህ እኛም እንዳያችሁት ከስተም ማድረግ የምንፈልገው ነገር ካለ ፋይናንሻል ፓወር ውስጥ ካለን ድረስ ፕላትፎርሙ ላይ ተጽዕኖ መፍጠር እስከቻለን ድረስ ከስተም ማድረግ የምንችላቸው ነገሮች አሉ ማለት ነው። ስለዚህ እንዴት ከስተም ማድረግ እንችላለን ምናምን የሚሉትን ነገሮች ቪዲዮ በለብቻው መሰራ ይሆናል። ነገር ግን እነዚህ አሁን ቀጣይ የምናያቸውን ጊፍቶች እስቲ አሁን ወቅታዊ በሆነ ሁኔታ ላይ ጊፍቶችን አይተን እንመለስ። ውድ የሙስሊም እህትና ወንድሞቼ ረመዳን ከሪም ማለት ፈልጋለሁ። ከዛ በተረፈ ግን አሁን ያየናቸው ጊፍቶች በፕላትፎርሙ ላይ ቋሚ አይደሉም። ነገር ግን ይሄንን ቫይብ አሁን ላይ የረመዳን ጾምን አስመልክቶ የገቡ ናቸው። ይሄ ማለት ከስተም ማድረግ በምንፈልግ ሰዓት ይደረጋል ማለት ነው። ሌላው የተመለከትነው ደግሞ የኢትዮጵያ ባንዲራ ነው። ይሄም ከስተም የተደረገ ነገር ነው። ስለዚህ በየሀገሩ ባንዲራቸውን የየሀገሩ ባንዲራ በዚህ መልኩ ይወርዳል። ስለዚህ ልክ እንደዚህ ከሃይማኖት አንጻር ብለን የምናየው አሁን የተነሳው እዚህ ጋር እንደምንመለከተው እቺ ኢሞጂ ላይ 666 ይላል አይደል? ስለዚህ ያንን እንዲሆንላቸው የፈለጉ ሰዎች አስገቡት ብለን ብንይዝ እንኳን እኛ ከረንትሊ መጨረሻ ላይ ጥሩን ዜና የምናነሳ ቢሆንም ማለት ነው አሁን ላይ ረመዳንን አስመልክቶ እነዚህ ጊፍቶች ስለገቡ ፖፖ እስልምናን እያስፋፋ ነው፣ ክርስትናችንን እየተጋፋብን ነው ልንል እንችላለን ወይ? አንችልም አይደል? በቃ በዚህ ሰዓት ረመዳንን አስመልክቶ እነዚህ ጊፍቶች ገብተዋል። ያ እንዲገባላቸው ደግሞ ፋይናንሺያሊ ሰፖርት ያደረጉ ሰዎች አሉ። ስለዚህ እንደ እምነታችን እንደ አመለካከታችን እዚህ ጋር ፕላትፎርሙ የሚሰራው ቢዝነስ እስከሆነ ድረስ እኛ አድርግልን የምንለውን ነገር ዲል አድርገን እስከተግባባንበት ደረጃ ድረስ ዲሉን ይፈጽማል ማለት ነው። እንደዚህ መረዳት አለብን። ሌላው ደግሞ ሎጂክሊ ሆኖ ማንሳት ያለብን ነገር እንደ ህዝብ ምን ላይ ነው ያለ ነው?
እቺን $10 ለማግኘት ባህር ያቋረጡ በየውቅያኖሱ የአሳ ነባሪ እራት የሆኑ ብዙ ወገኖች ብዙ ወንድሞች ብዙ እህቶች በጣም ትንንሽ ለጋ እድሜ ላይ ያሉ ዜጎቻችንን እያጣን ያለን ሰዎች ነን በስራ አጥነት ተስፋ የቆረጡ በተለያየ ጊዜ ብንሄድ ይሻላል ይያሉ በጣም የሚያሳዝኑ ዜናዎችን እንድንሰማ ያደረገ ያለ ትውልድ ያለባት ሀገር ናት ይሄ ደግሞ ከምን የመጣ ነው ከገንዘብን መስራት ባለመቻል በገንዘብ ምክንያት ኑሮ መግፋት ባለመቻል ስለዚህ ቤታችን ድረስ የመጡትን እድሎች እስከመቼ ድረስ እንገፋለን ዋነኛው ጥያቄ ነው ቀድም እንዳነሳ ነው ቀድም ጊፍቶቹን አይተን ፕላትፎርሙ እስልምናን እያስፋፋ ነው ብሎ ማመን ይቻላል የፈለገ ሰው ካለ እንደዛ ማመን የፈለገ ሰው ካለ ነገር ግን በግልጽ ስንነጋገረው ክርስትና እምነት ተከታይ ሆነው አረብ ሀገር ላይ ለመስራት ግዴታ ስማቸውን ቀይረው የሙስሊም ስም አድርገው የሚሄዱ ሰዎች አሉ አይደል ከዚህ ይሄ አሁን በቃ መስራት ስላለባቸው ነው ይሄ ሎጂካል ነው በቃ እንረዳዋለን አይደል ሎጂካል ነው ከአረብ ሀገር እንውጣ ዩሮፕ አሜሪካ ያሉ ወገኖቻችንም ቢሆኑ ልጆቻቸው እኮ እዛ ሀገር ላይ ያለውን ስርዓት ሲማሩባቸው ደስ አይላቸውም ለምን ነቅለው አልመጡም እዚህ ጋር አንኢንስታል የሚደረግ ቀላል ነገር ስለሆነ አይደለም አይደል ከስልካችን ላይ አንኢንስታል የሚደረግ ነገር ስለሆነ አይደለም እዛ ገንዘብ ለመስራት ሄደዋል ገንዘብ ለመስራት ሄደው ልጆቻቸውን እዚህ ሀገራችን ላይ ግልጽ የሆነ ችግሮች አሉ እነዛን ችግሮች ላለመጋፈጥ ወይም ደግሞ እድሉን ስላገኙ ወጣው ልጆቻቸው የማይፈልጉት ከሃይማኖታችን ጋር ከአስደግንበት አስተዳደግ ከባህል ጋር የሚጋጩ ነገሮች እየተማሩባቸው እንኳን እስቲም እዛው ሀገር ላይ እንደፈለገን መግለጽ እንችላለን ካመረር ነው ግን በባርነት እየኖሩ ነው ያ ነገር ያደረጉት ለምንድነው ገንዘብ ለመስራት ነው ስለዚህ ቤታችን ድረስ ቁጭ ብለን የምንሰራበት ፕላትፎርም ሲፈጠርልን ከምናጮኸውና እነዚህ ነገሮች እኛን ለማጥፋት ነው ይሄ ነገራችንን ለማበላሸት ነው እንደዚህ ያልን ላለ መስራት ከምንገፋ ይልቅ ሰርተን ገንዘቡን ይዘነው ለምንድነው ፓወራችንን እኛም ፓወር የሚኖረን ሰዎች መሆን ያልቻልነው ለምን ጋር ነው ስህተት እየሰራን ያለነው እየሰራችሁ ያላችሁ ሰዎች ለዚህ ነው ጥብቅ አድርጋችሁ ኮሜንት ላይ እንድጽፉልኝ የምፈልገው እየሰራችሁ ያላችሁ ሰዎች ደግሞ ስላልተሳካላችሁ ኔጌቲቭ ነገር መናገር አለባችሁ ማለት አይደለም እያንዳንዱ ስራ የትኛውም ስራ ጊዜ ይፈልጋል ትዕግስት ይፈልጋል ኢንቨስትመንት ይፈልጋል ኢንቨስትመንት በገንዘብ ብቻ አይደለም በጊዜ በጉልበት ላይቭ ላይ ረጅም ሰዓት መቀመጥ በደንብ ማስረዳት ማስተማር ፕላትፎርሙ ይፈልጋልና እነዚህ ነገሮች ማድረግ አቅቶን ወይም ደግሞ ያረግን መስሎን በትንሹ አድርገን ሉዝ ስናደርግ እኛ ሉዝ ስላደረግን ወይም ደግሞ እኛ የምንፈልገው ግብ ላይ ስላልደረስንም ኔጌቲቭ ኮሜንት ማስቀመጥ የለብንም ያንንም ማይንድ እንድታረጉልኝ ይፈልጋለሁ ነገር ግን ደግሞ በስራ ውስጥ ስትሰሩ እስቲ እናንተን ሃይማኖታችሁን ወይም ጾታዊ ነገር የደረሰባችሁ ነገር አለ ወይ አይደል በጣም ስትሪክት በጣም በትንሽ ነገር ባን የምንደረግበት ፕላትፎርም ነው ቲክቶክ ላይ ብዙ ነገር እናያለን እኮ አይደል የማይሆኑ ነገሮች አሁን እንኳን ሰሞኑን ባለው በጣም ብዙ ህዝብ በመብዛቱ አንዳንድ ቪዲዮዎች ስንገባ እንደምናየው ቪዲዮ አልኩኝ ላይቮች ላይ ስንገባ የማይሆኑ የቲክቶክ የሚመስሉ ነገሮችን እያየን ነው አይደል ከዛስ ደግሞ እስቲ ያስተውሉት እንዴት ነው ባን እያደረገን ያለው አሁን ላይ ትንሽ ትዕዛዝ እኮ አይደል አሁን ትንሽ የስህተት ስትገባ ዋርኒንግ እየመጣ ነው መሃል ላይ የነበረውን ሲቹዌሽን ስናስበው ግን እንደዛ አልነበረም ስለዚህ እኛ መስራት የምንችለው ድረስ በመስራት መለወጥና ፓወራችንን ፕላትፎርሙ ላይ ገብተን አብረን እየሰራን ከኛ ካልቸር ከኛ ሃይማኖታዊ ስርዓት አሁንኛ በጣም ብዙ አይነት ባህል ብዙ አይነት እምነት ያለባት ሀገር እንደመሆኗ መጠን ከዛ ጋር የሚዋሃድ ኢትዮጵያ የሚሸት ነገር እግዚአብሔር ይመስገን አሁንም እጅግ በጣም ብዙ ኢትዮጵያዊ የሆኑ ነገሮች እያየን ነው ፕላትፎርሙ ከኢትዮጵያ ጋር አብሮ ለመስራት ብዙ ስቴፖችን እየሄደ ነው 4 ባንኮች አሉን አሁን ፌስቡክ አካውንት ለኢትዮጵያ ብቻ ከትላንት ጀምሮ ተከፍቷል ይሄን ቪዲዮ ስሰራው ማለት ነው ትላንት ምለውና ዛሬ ቀን ስንት ነው 7/7/2017 በፈረንጅ በፈረንጅ ደግሞ 16 ማርች 16 2025 ማለት ነው በዛ ዕለት በደረሰኝ ቴክስት አማካኝነት ያው የኢትዮጵያ የፌስቡክ ገጽ የፖፖ እንትንን የሚገልጽ ማለት ነው ስክሪን ሪከርዱን እዚህ ጋር እናስቀምጥላችኋለን ታዩታላችሁ ስለዚህ ከኢትዮጵያዊነት በአማርኛ ነው የተከፈተው ስለዚህ ከኢትዮጵያ ጋር በጣም እየሰራ ነው ማለት ነው ገንዘብ የተሰራበት ነው ሶ ያለብንን ችግር የሁሉ ስርዓት ተምረን ዲግሪ ይዘን
የፈጋንበት ያለው ነው። ኢቭን እንደ ሀገር እያጣን ያለነውን የዶላር ምንዛሬ ለማሳደግም ጭምር የምንጠቀምበት ፕላትፎርም ስለሆነ ቆም ብለን አስበን ይሄ ነገር ለምን ሆነ? ይሄ ነገር ለምን እኛ እንደዚህ አናደርገውም? ከዚህ በፊት አንድ የኦርቶዶክስ እምነት ተከታይ ጠይቀውኝ ነበረና የመለስኩላቸው ቀጥታ መልስ ከጠየቁኝ በጣም ብዙ ጥያቄዎች ስለመጡብኝ ይሄን ቪዲዮ የሰራሁት ነግሬያቸዋለሁ። 666 ነው የሚል ነገር ሰምቻለሁና ያንን እንዴት አክሰፕት አድርገሽ ነው አሁን አንቺ አንገትሽ ላይ መስቀል ስላየው ነው የጠየኩሽ አሉ። ምን አልኳቸው? እነሱ ያንን ከስተም ማድረግ ከቻሉ እኛስ የሆነ ጊፍት የ100,000 ወይም የ50,000 ጊፍት ሲወርድ ቅዱስ ሚካኤልን ከስተም ለምን አናስደርገውም አይደል? እኛን ደስ እንዲለናል፣ እኛ የምናምነው ነገር ቫይራል እንዲሆንልን አይደል? ሌሎች እንዲደርሳቸው ሌሎች ወይ ምን አይነት እምነት ነው እንዲሉ አይደለም? ስለዚህ ለምን እንደዛ አናደርገውም? ይሄ ምንድነው? ፓወር ነው። ፓወር እንዴት ነው የሚመጣው? በመስራት ነው። ሀገራችን ላይ ሁሉም ነገር ሲገባ ሰይጣናዊ ነው የሚለው ነገር ከድሮ ጀምሮ ከሲኒማው መነሳት እንችላለን አይደል? ሰይጣን ቤት ከሚለው ሲኒማ ጀምሮ እርግጥ ነው አዲስ ነገር መላመድ የራሱ የሆነ የጭንቅላት ዝግጅት ይፈልጋል። ነገር ግን ይሄ ፕላትፎርም ከ3 ዓመት በላይ የሆነው ፕላትፎርም ነው። ኢትዮጵያውያን እዚህ ፕላትፎርም ላይ ትልልቅ ብር የሚሰሩት ኢትዮጵያውያን ስም ባልጠቅስም 2 ዓመት ምናምን ከዚህ ፕላትፎርም ጋር ሰርተዋል። አሁን ቫይራል ስለሆነ ወይም ዩቲዩቦች ላይ ቲክቶኮች ላይ በይፋ እየተዋወቀ ስለሆነ ዛሬ የመጣ ነገር አድርገን ማሰብ አይጠበቅብንም። ስለዚህ ስለ ፕላትፎርሙ ያው ዲቴል የሚሰሩ ቪዲዮዎች ላይ እናወራለን። አሁን ቀጥታ የምናወራው ከዚች አሁን ካለንባት አይዲያ ብዙ ሰዎችን ከመስራት ወደኋላ እያደረገ ካለው ፕላትፎርሙ ሰይጣናዊ ነው ከሚለው ነገር ጋር ተያይዞ ያለውን ነው። እዚህ ጋር የይዤ የማነሳው ነገር ምንድነው? እዚህ ፕላትፎርም ላይ ስራ ስንሰራ ኤጀንት ሆነን የኮሚሽን ተከፋይ መሆን እንችላለን። ታለንት ካለን ፕላትፎርም በሳለሪ ተቀጣሪዎች ሆነን መስራት እንችላለን። ጌም ደግሞ ነው መጫወት እንፈልገው የሚል ጌመር ይሆናል። በዛው ልክ በላኪ ጊፍት ደግሞ ጋምብል አድርጎ ገንዘብ መስራት የሚችልና የሚፈልግ ሰው ሊኖር ይችላል። ነገር ግን ከነዚህ ከሁለቱ ውጪ 4 ነገር ነው አይደል ያወራው? ሁለቱ ነገሮች ጌም እና ጋምብል የምንላቸው መብላትም መበላት ዊን ዊን ስለሆነ ማለት ነው። ፕላትፎርሙ ስንበላም ስንበላም እንመድበን ነው የምንጫወተው። ስለዚህ ቁማር ነው። ቁማር እኛን የሚገዛን ከሆነ ማለት ቁማር ነው። ከፕላትፎርሙ ነው የምናስይዘው እርግጥ ነው። ነገር ግን እኛን የሚያዘን ከሆነ አለመጫወት ማንችል ልክ ፖፖን ስንከፍተው ጌም ብቻ የሚታየን ከሆነ እየተበላን በጣም እየከሰርንም ጌም ብቻ የሚታየን ከሆነ መጨረሻ ላይ የአይምሮዊ አለመረጋጋትም ሊገጥመን ይችላል። ምክንያቱም የትኛውም ቁማር እዚህ ፕላትፎርም ላይ ስለሆነ ሳይሆን በህይወታችን ካርታ እየተጫወተ ሚስቱን እስከ ማስያዝ የደረሰ ሰው፣ ቤቱን እስከ መሸጥ የደረሰ ሰው አይደል? በቃ በጣም ማክሲመሙ ሚስት ስለሆነ እዛ ደረጃ ይደርሳል። ይሄ ምንድነው? ራስን ካለማብቃት ራስን ካለመግዛት የሚመጣ ነገር ነው። ስለዚህ ራሳችንን ካለመግዛት በምናመጣው ነገር ደግሞ ሌሎች ሰዎች ያላቸውን እድል ተጠቅመው እንዳይሰሩ እንዳይለወጡ ቪዲዮዎችን መስራት ነውርም ጭምር ነው። አሁን ለምሳሌ አንድ ስራ እየሰራን ደሞዝ ተከፋይ ሆነን ወሩ ሲደርስ ደሞዝ ይከፈለናል፣ እየጠበቅን ነው። ያን እየጠበቅን እዚህ ቤት ሙስና አለ ቢባል እንለቃለን እንዴ? ስራ አንለቅም። ያ ሙስና የሰራው ሰው ይታሰራል ወይም ደግሞ ይፈረድበታል። እኛ ግን ስራችንን እንቀጥላለን። ስለዚህ ልክ እንደዛ ማለት ነው። ጌም እየተጫወቱ ወይም ደግሞ ላኪ ጊፍት እየሞከሩ በጋምብሊንግ ተበልተው አዝነው በጣም እናዝናለን። እነሱም ሉዝ ማድረጋቸው አያስደስተንም። ባይሆን ጥሩ ነበር። ነገር ግን ሃንድል ማድረግ ሳይችሉ ቀርተው ከነበረ ያ ራስን ካለመግዛትና ካለማብቃት የመጣ ነገር ስለሆነ እነሱ ሉዝ አድርገው ያንን ከዛ ካምፓኒ ጋር ክስ ውስጥ ስለገቡ እኛ የኤጀንሲነት ስራችንን እናቆማለን ማለት አይደለም። በተጨማሪ ደግሞ እዚህ ፕላትፎርም ላይ ኮሚኒኬት እያደረጉ ጥሩ ነገር እያመጡልን ያሉ ሰዎች አሉ። የነሱ የሰጡትን አይዲያ ደግሞ መጨረሻ ላይ ጠቅለል አድርጌ ስለማነሳው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን ጠቅለል አድርገን ፕላትፎርሙ ላይ ካለው ነገር አንጻር ፋን ክለብ ጊፍቶች ወይም ደግሞ ከስተም የሚደረጉ ጊፍቶች እንደምትመለከቱት ከስተም ጊፍት የሚባሉት እነዚህ ናቸው። ከስተም ሲደረግ አይታችሁታል። በሰውየው ፊት በራሳችሁ ፎቶ ሁሉ ከስተም ማድረግ ትችላላችሁ። ስለዚህ እንደዚህ አይነት ጊፍቶችን እያስገባን መጠቀም እንፈልጋለን ካልን ምን ማድረግ አለብን? መክፈል አለብን። ከስተም ለማድረግ የምንሄዳቸው ስቴፖች አሉ።
ስለዚህ ያንን ለማድረግ ምንድነው የሚጠበቅብን? ጠንክሮ መስራት ነው። ራሳችንን ለማስተዋወቅ እንደ ሀገራችንን ለማስተዋወቅ እዚህ ፕላትፎርም ላይ ጠንክረን በመስራት አንድ ላይ ያው ኔትወርክ ማርኬቲንግ ነው። በዚሁ አጋጣሚ ደግሞ ማውራት የምፈልገው ቪዲዮ ስትሰሩ ብቻችሁን ኤጀንት ሳትሆኑ መስራት ይችላል። ኤጀንቱ ሳትገቡ የሚል ቪዲዮ የምትሰሩ ሰዎች ይሄ እንደ ፖፖ ፕላትፎርም ትክክለኛ መረጃ አይደለም። ምክንያቱም ሁላችንም ቀጥታ ከፕላትፎርሙ ጋር በዚህ ጉዳይ ላይ ሰራሁት ቪዲዮ አለ። እሱንም ስለምለቅላችሁ ትከታተሉታላችሁ። ነገር ግን መሆን ብንችልም እንኳን ኔትወርክ ማርኬቲንግ ማለት ለምሳሌ እኔ ጊፍት ሲሰጠኝ ከጊፍቴ ላይ የሆነ ሰው ኮሚሽን ቢያገኝ ምንድነው ክፋቱ? አብረን ማደግ ስንችል ሁላችንም ለየብቻችን ተገነጣጥለን አለማደግ ውስጥ እንዳንገባ በተቻላችሁ አቅም እንደዚህ አይነት ቪዲዮ የምትሰሩ ቫይራል ለመውጣት ሊሆን ይችላል፣ ወይም ደግሞ አላቅ በምን ስሜት እንደምትሰሩ ስለማላቅ አልገምት። ነገር ግን ስህተት መሆኑን በዛው ጠቅሼው ማለፍ ስለፈለኩኝ ነው። አመሰግናለሁ። አሁን ወደ ዋናው እንትናችን ስንገባ በዚህ አሁን በተነሳው ውዥንብር ዙሪያ ፋን ክለብ ላይ የነበረው 666 የሚለው ጊፍት ኦልሬዲ ኦፍላይን ሆኗል። ይሄ በጣም ጥሩ ዜና ነው። ከተባበርን፣ ከጠየቅን፣ ኮሚኒኬት ካደረግናቸው ምንም ነገር ያደርጉልናል። በሚገርም ሁኔታ ምንም ነገር ያደርጉልናል። ስለዚህ ይሄ በጣም ጥሩ ዜና ነው። ላኪ ጊፍትም እንደዛው ጋምብል እንዲደረግ አልፈልግም የሚል ሰው ሄልፕ ሴንተር ላይ ኮሚኒኬት አድርጋችሁ እኔ ቤት ውስጥ ጋምብል እንዲደረግብኝ አልፈልግም የሚለውን ኮሚኒኬት አድርጉ። አይዲያችሁን በዚያው አይዲ እንደሆነ ታሳውቋቸዋላችሁ። ከዛ እናንተ ቤት ውስጥ ምንም አይነት ጋምብሊንግ አይካሄድም። በተጨማሪ ደግሞ ከስተም ማድረግ የምትፈልጉም ከሆነ ኮሚኒኬት ዳይሬክት ምንም እንኳን ሰው ሳታዋሩ በራሳችሁ ማድረግ የምትፈልጉት ነገር ካለ ዳይሬክት ሄልፕ ሴንተር ላይ ከስተም ማድረግ የምትፈልጉት ጊፍት እንዳለ ነግራችሁ የራሳችሁን ወይም ደግሞ ሀገራችሁን፣ ሃይማኖታችሁን የሚወክል ነገር ከስተም ማድረግ እንደምትችሉ ላሳውቃችሁ እወዳለሁ። ስለተከታተላችሁኝ በጣም አመሰግናለሁ። በዚሁ አጋጣሚ ፕላትፎርሙን መቀላቀል የምትፈልጉ ሰዎች የመጀመሪያው ቪዲዮን በደንብ ተከታተሉት። የዲስክሪፕሽን ወይም የመጀመሪያው ኮመንት ላይም ጭምር ሊንክ እናስቀምጣለን። በሊንኩ መሰረት ገብታችሁ ከኔ ጋር አብራችሁ መስራት ትችላላችሁ። አብረን እናድጋለን። ለተጨማሪ መረጃ ደግሞ በቅርቡ የምንጀምረው ቻሌንጅ ስላለ እዛ ቻሌንጅ ላይ ለመቀላቀል እድለኞች እንድትሆኑ እድሉን ስንፈጥር እድለኞች እንድትሆኑ ፕላትፎርሙ ላይ መስራት የምትፈልጉ ብትሰሩ ደግሞ ሁላችሁም አድቫንቴጃችሁ ከፍ ያለ ስለሆነ መስራት የምትችሉበት ፕላትፎርም ስለሆነ እንድትመጡ እንጋብዛለን። ሊንኩን ዲስክሪፕሽን ላይ እናስቀምጣለን። በሊንኩ መሰረት ግቡ። የመጀመሪያ ቪዲዮ ላይ እንዴት ከኔ ጋር መስራት እንደምትችሉ፣ ቀጥታ ከኔ ጋር እንዴት መገናኘት እንደምትችሉ አስቀምጫለሁ። በዛ መሰረት አይዲ እየሞላችሁ በእኔ ኤጀንሲ ስር ሆናችሁ አብረን እንሰራለን ማለት ነው። እጅግ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ቴንክ ዩ